Okay, hello everybody. How you guys doing? I hope you're doing great. Okay, ዛሬ የመጣሁት ትንሽ ለየት ባሉ በኢንትራንስ ጥያቄዎች አብዛኛውን ጊዜ አፒር የሚያደርጉ የኢንትራንስ ጥያቄዎችን ከተለያዩ አመት ይዤ ቀለል ባለ ሙድ ነው የመጣሁት። በሌላ ጊዜ ጥሩ ከዚህም የተሻሉ ጥያቄዎችን ይዤ እመጣለሁ። እነዚህ ግን ሜንሊ ኢንትራንስ ላይ የማይቀሩ ስለሆኑ ዲፕ ኤክስፕላኔሽን እሰጣለሁ በእያንዳንዱ ጥያቄ ላይ። ሶ ፎከስ አድርጋችሁ በደንብ ስሙኝ አዳምጡኝ እያልኩኝ let's proceed our discussion from here. There is having entrance question from different years. This question will appear in all exam that you had or you have in your futures. So let's proceed our discussion. የመጀመሪያው ጥያቄ ምን ይላል? They will belong to the market. They will belong to the market. ስለዚህ እንደምናውቀው ይሄኛውን ከመስራታችን በፊት you have to know የትኛው ቴንስ ነው ብለን መለየት አለብን። ቴንሱን ስንለይ የምን አይነት ነው? simple future ቴንስ ነው። simple future ቴንስ ነው። the first of all you have to know simple future ነው። future ቴንስ ነው ማለት ነው። simple future ነው። simple future ካወቅ ቴንሱ የትኛው ነው? simple future ነው። የሲምፕል ፊውቸርን ፖዚቲቭሊ አሁን ዊል ኔጌቲቭ ስላለ ፖዚቲቭ ነው። ስለዚህ ፖዚቲቭ ሲሆን የሲምፕል ፊውቸር ፎርሙላ ወይም ፎርም እንዴት ነው የሚሆነው? ሳብጀክት ሲምፕል ፊውቸር ብዬ ልጻፍ ቀድሜ ሲምፕል ፊውቸር ላይ ሳብጀክት ፕላስ ዊል ፕላስ ምን ይሆናል? v1 ነው። ስለዚህ ይሄኛው ስትራክቸሩ ነው ወይም the form of this the simple future ሲሆን ስለዚህ simple future ላይ ማወቅ ያለብን ሳብጀክት ላይ will plus v1 ነው። ቨርቡ ኦሪጂናል ቤዝ ቨርብ ነው የሚሆነው። ስለዚህ ቤዝ ቨርብ የያዘበትን እንመርጣለን ማለት ነው። ሲምፕል ፊውቸር ነው። መጀመሪያ ቴንስን እንለያለን። ቴንሱን ለየን። ቴንስን ከለየን በኋላ የቴንሱ ፎርም ምንድነው? ሲምፕል ፊውቸር ነው። ሲምፕል ፊውቸር ሲሆን ምን ይጠቀማል? ሳብጀክት ፕላስ ዊል ፕላስ ቨርብ ዋን ነው አለ። ይሄን ያክል ካልን እስቲ ለመመለስ እንሞክር። ዘይ እነሱ ዊል ብላክ ዘ ማርኬት አይደል? ገን አይሆንም። ምክንያቱም ገን ማለት v3 ፎርም ኦፍ ጎ ነው። እሺ the second one the answer is go ነው ማለት ነው። ምክንያቱም ሳብጀክት ፕላስ ዊል ፕላስ ምንድነው ያልኩት? v1 ስለዚህ ሳብጀክት ፕላስ ዊል ሳብጀክቱ አለ ዘይ ዊል አለ ከዛ v1 ቤዝ ፎርምስ ኦፍ the verbs will add that is known as go ይሆናል ማለት ነው። መልሱ go ይሆናል። ምክንያቱም ሳብጀክት ፕላስ verb or will plus v1 ስለሚሆን going አይሆንም። ስትራክቸሩን አያሟላም። wentም አይሆንም። የፓስት ኦፍ go ነው። v2 ነው። ይሄኛው ደግሞ በፍጹም ከዊል ጋር መሄድ አይችልም። ስለዚህ አይሆንም ማለት ነው። the answer is go. the answer is go. Let's take to the second question. The exam black at 8 a.m. tomorrow morning. እንግዲህ ነገ ጠዋት በዚህ ሰዓት there is having fixed time ነው። ይሄን ማወቅ አለባችሁ። አብዛኛውን ጊዜ ኢንትራንሳችሁ ላይ አፒር ያደርጋል። fixed time the time is fixed ነው። fixed time ጊዜው የተወሰነ ነው። ነገ በዚህ ሰዓት እንግዲህ አብዛኛውን ጊዜ እንዲህ አይነት ጥያቄዎች አፒር የሚያደርጉት ለምሳሌ ቱማሮ በሚል አፍተር ከዚህ ሰዓት በኋላ ሊቭ ያደርጋል። ለምሳሌ ሌላ መጥብ ላይ እንዲሁ ተጠይቋል። the airplane leaves at 8 p.m. ሊሆን ይችላል 8 a.m. ሊሆን ይችላል። ስለዚህ you have to know tomorrow የሚለው ሁለተኛ ደግሞ the fixed time is existed that's the fixed time ስላለ እንደዚህ አይነት ፕሮግራምድ የሆነ ነው። ስኬጁልድ ፕሮግራም ስለሆነ ሁሌ ማወቅ ያለባችሁ ስኬጁልድ ፊክስድ ታይም ካለ ሁሌ ማወቅ ያለባችሁ ያ ቴንስ ምን አይነት ነው? ሲምፕል ፕሬዘንት ቴንስ ነው መሆን ያለበት። ፎርሙ ሲምፕል ፕሬዘንት ፎርም ነው መሆን ያለበት። ያ ማለት ደግሞ is
አይኤስ እና ኤስ እንጨምራለን ማለት ነው። ስለዚህ ፊክስድ ፕሮግራም ነው ብያለሁ። scheduled or fixed programmed, so the answers will be stars ይሆናል ማለት ነው። ፊክስድ ፕሮግራምድ ነው ወይም scheduled ፕሮግራም ወይም it is a fixed ፕሮግራም ነው። ስለዚህ ፊክስድ ነው ስፔሲፊክ በዚህ ሰዓት ነው፣ ከዚህ ሰዓት ማለፍ ስለማይችል በዚህ ሰዓት ነው ቱማሮ ሀፕን የሚያደርገው ይሄ ነገር። ስለዚህ እንዲህ ጥያቄ አፕር ሲያደርግ ሲምፕል ፕሬዘንት ነው የምትመርጡት። ኢዚ ስታርቲንግ አይሆንም፣ ስታርቲንግም አይሆንም፣ ኢዚ ስታርትድም አይሆንም። ሌትስ ቴክ ኦር ሌትስ ዊ ሙቭ ቱ ዘ ሰርድ ኩዌስችን። እንግዲህ ይሄኛውን ኩዌስችን እኛ ጊዜም ከኛ ጊዜ በፊት በነበሩትም እስከ 19 ምናምኖቹ ድረስም አይቻለሁ። አብዛኞቹ ዩቲዩበሮችም ይሁኑ ሌሎች መምህራኖች የሚመልሱበት አንግል የተለያየ ነው፣ ግን ሪያሊቲ አለ። እንዲህ አይነት ኩዌስችኖች አፒር ሲያደርጉ ኢንትራንሳችሁ ላይ ሪል ሪያሊቲ አለ። ለምሳሌ አሁን እኛ በነበርንበት ጊዜ እንዲህ አይነት ጥያቄ በጣም ዲፊካልት ነው፣ ግን ሌት ሚ ኤክስፕሌን ዩ እኔ ቢዩቲፉል እና ኢዚ ዌይ ላይ ላስረዳችሁ። ይሄ ህግ እንዲህ አይነት ሶስተኛ አይነት ጥያቄ ስታገኙ አፕላይ የምታደርጉት ህግ ፓራላር ህግ ይባላል፣ ወይም ፓራላሪክስ ህግ ይባላል። እንግዲህ ወስዶ ሚስ ፓራላሪክስ ወይም ፓራለር ህግ ይባላል። ፓራለር ነው። ፓራለር ማለት ሁለት ነገሮች እኩል ዲስታንስ ላይ ለምሳሌ ከዚህ እስከዚህ ያለው ዲስታንስ ከዚህ እስከዚህ ያለው እኩል ሲሆን አይደል? ጀስት እንደዛችሁም እዚህ ጋር ያለው የእንግሊዝኛው ስትራክቸር እኩል ነው መሆን ያለበት፣ ፓራላርሊ ነው መሄድ ያለበት። ፎር ኤግዛምፕል ፓራላሪክስ ነው ወይም በፓራላር ህግ ነው የምንሰራው። አብዛኞቹ ዝም ብሎ ፓስት እዚህ ስላገኘን ምናምን ይላሉ። ዳትስ ናት ራይት። ሄር ኢዝ ዘ ፓስት። እዚህም መሆን ያለበት የሆነ ነገር አለ፣ እዚህም ፓስት ነው። እዚህም ቪቱ ይውልኝ ልብ አድርጉ። ፎከስ ኦን ሄር ኦልሶ ቪቱ ፊኒሽድ ቪቱ ፋውንድ ቪቱ ሩል ፓራላሪክስ ሩል አለ ነው። ያ ፓራላሪክስ ሩል የሆነ ሰንተንስ ሳብጀክት ፕላስ ቪቱ ከሆነ ከመጣ፣ ሁለተኛውም ሳብጀክት ፕላስ ቪቱ ሆኖ ከመጣ፣ ሶስተኛውም የግድ it must be ሳብጀክት ፕላስ ቪቱ ነው የሚሆነው። በሌላ ሚንስም ፓራላሪክስን ላስረዳ። ለምሳሌ የመጀመሪያው ሴንተንስ ሳብጀክት ፕላስ ቨርብ ዊዝ አይንጂ ከመጣ፣ ሁለተኛው ራሱ ሳብጀክት ፕላስ ቨርብ ዊዝ አይንጂ ከመጣ፣ ሶስተኛው የግድ ሳብጀክት ፕላስ ቨርብ ዊዝ አይንጂ ነው። ስለዚህ አይ ሆፕ ዩ አንደርስታንድ ኦር ዩ ጋት ዋት አም ትራይንግ ቱ ቴሊንግ ዩ። እያወራሁኝ ያለሁትን ነገር አይ ሆፕ አንደርስታንድ አድርጋችኋል ብዬ ተስፋ አደርጋለሁ። ፓራላሪክስ ነው ሩሉ። ስለዚህ ፓራላሪክስ ሩል ላይ የመጀመሪያው ቪ አይ ፕላስ ሳብጀክት ፕላስ ቪቱ ነው። ሁለተኛውም የግድ ምን መሆን አለበት? ሳብጀክት ፕላስ ቪቱ ነው መሆን ያለበት። ምክንያቱ ለምን? ሶስተኛው ቪቱ ስለሚሆን ማለት ነው። ስለዚህ ይሄን ሚስ አታደርጉ። ይሄ በሌላ ሩል አይደለም፣ በፓራላሪክስ ሩል ብቻ ነው የሚሰራው። ቢካውዝ ፓራላሪክስ ሩል ላይ ነው የመጀመሪያው ቪ ፕላስ ቱ ከሆነ ቪቱ ከሆነ ወይም ፓስት ከሆነ፣ ሁለተኛውን ቪቱ ከሆነ ሶስተኛው የግድ ቪቱ ነው። ወይም የመጀመሪያው ቪቱ ይዞ ከመጣ ሁለተኛው ደግሞ ብላክ ስፔስ እንደዚህኛው ተሰጥቶ ሶስተኛው ቪቱ ይዞ የመጣ አይ ፋውንድ ቪቱ ነው። ስለዚህ ሁለተኛው የግድ ቪቱ ይሆናል ማለት ነው። እነዚህ ሁለታቸውን ቪ ነው። የመጀመሪያው ደግሞ ለምሳሌ ፊኒሽድ የሚለውን ብላክ ስፔስ ሆኖ ቢመጣ እነዚህ ሁለታቸው ቪቱ ከያዙ የመጀመሪያውም ቪቱ ይይዛል ነው። ስለዚህ ቪቱ ያለው ደግሞ ላይ ነው ሲ ላይ ነው ወቅት። So the fourth question is next time this week I blank all my examination. እሺ አሁን ሁሌ ማወቅ ያለባችሁ ኔክስት ታይም by next time this years ሊሆን ይችላል። next time this week this years ብቻ next time ፕላስ የሆነ ፕሪፈረንስ ታይም ኢን ፊውቸር ከተቀመጠ that is
always future perfect tense ነው። an action will have been completed an action will have been completed on sometimes on the future በሆነ ጊዜ ላይ ፊውቸር ላይ የሚጠናቀቅ ነው። ስለዚህ እሱ ደግሞ future perfect tense always time ሁሌም next time ፕላስ ሪፈረንስ ታይም ለምሳሌ ዲስ ይርስ ሊሆን ይችላል፣ ዲስ ዊክ ሊሆን ይችላል፣ ዲስ ማንዝ ሊሆን ይችላል እና እንዲህ አይነት ፕሪፈረንሶች ከመጡ as one of the evidence ነው ለፊውቸር ፐርፌክት ቴንስ አንዱ ኤቪደንስ ሆኖ ነው የሚመጣው ማለት ነው። ስለዚህ ፊውቸር ፐርፌክት ነው ከተባለ ደግሞ ሳብጀክት ፕላስ ሁሌ ኢንፎርም እንዳረሱ አብዛኛውን ጊዜ ኢንትራንስ ላይ አፒር ስለሚያደርግ ነው የምነግራችሁ። ሳብጀክት ፕላስ ዊል ፕላስ ምክንያቱም ፊውቸር የሚገልጽ አንድ መኖር አለበት። ዊል ፕላስ ሃቭ ፕላስ v3 ነው። ይሄ የሲምፕል አይ ሚን የፊውቸር ፐርፌክት ቴንስ ፎርሙ ነው። ፊውቸር ፐርፌክት ቴንስ ፎርም ነው። ፊውቸር ፐርፌክት ቴንስ ፎርም ነው። ስለዚህ እንደዚህኛውን ሳብጀክት ፕላስ ዊል ፕላስ ሃቭ ፕላስ v3 ያለው የትኛው ነው? አትሌት ዲ ላይ ነው። ስለዚህ the answer will become ዲ ነው። ስለዚህ ፕሬፈረንስ ታይሞችን ማወቅ አለብን። ቴንሱ ቅድም ብያለሁ የሆነ የእንግሊዝኛ ጥያቄ ላይ መስራት ቀድመ ቴንሱ ምንድን ማወቅ አለብን። ቴንሱን ካወቅ ደግሞ ስትራክቸሩ እንዴት ነው የዛ ቴንስ እነዛን ካወቃችሁ it's so easy. let's proceed to the five question. the fifth one ላይ ስንመጣ እዚህ ጋር አሁን I black any good films for the last 6 months እንግዲህ አብዛኛውን ጊዜ እቺ ላስት የሚለውን ወርድ ተማሪዎች ያዩና ሚስቴክ ይሰራሉ። አብዛኛውን ጊዜ ስና ላስት የሚለው ፓስትን ብቻ ሁሌ እንደሚያመለክት ያዩና በቃ ፓስት ነው ይሄ ፓስት ነው ብለው ያልፋሉ። ግን ላስት 6 months ነው ላለፉት 6 ወራት ነው እያለ ያለው። ስለዚህ you have to understand on the context of የሆነ ድርጊት ተጀምሯል። ያም የተጀመረው ድርጊት እስካሁን ድረስ እየቀጠለ መኖሩን ነው እያሳያለው እንጂ እዚህ ጋር ላስት ብቻ አይተን ፓስት ነው እንዳንል። ላስት ፕላስ there is fixed time አለ። ስለዚህ ላስት ፕላስ ታይም ካለ ይሄ ሁሉ ሁሌም መቼ ምንድን የሚሆነው ይሄ ፕሬዘንት ፐርፌክት ቴንስ ይሆናል ማለት ነው። ስለዚህ ፕሬዘንት ፐርፌክት ቴንስ ነው ካል የፕሬዘንት ፐርፌክት ቴንስ ስትራክቸሩ ምን ይመስላል? ፕሬዘንት ፐርፌክት ቴንስ ስትራክቸሩ ምን ይመስላል የሚለውን እንመልከት። ፕሬዘንት ፐርፌክት ቴንስ ስትራክቸሩ ምንድን? have or has ፕላስ v3 ነው። ለምሳሌ አሁን ኔጌቲቭ ከሆነ hasn't haven't ያላችሁ ትመልሳላችሁ ማለት ነው። ስለዚህ ይሄ ኩዌስችን የሚሆነው present okay for the fifth one question ወይም ለአምስተኛ ጥያቄ